የአርኤስኤፍ የያዘው ግዛት አካባቢ የተነሱ ድሮኖች አርሚ 7 እንዲመቱ ሞከሩ። ከፈለገው አጋል ጋር ተጣምሮ አፍንጫውን ሊለው ግድ ነው። የሰው ልጅ እንደ ቅጠል የረገፈበት እንደዛ አይነት ምስልና ያቻላል። ፋኖ ሱሪን አስወልቆ ሲገርፍህ ቲዲኤፍ ነው። ከዛ ከወለጋ ስትዝረከረክ ኦላ ጠብቆ ዱቄት አረገ። አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ታይም ሚዲያ ነው። ዛሬ የሶስት አራት የሚሆኑ ርዕሰ ጉዳዮችን ለማየት ነው የመጣ ነው። አንደኛው የአርሚ 7 ያው የውሸት ኦህዴድ ብልጽግና ውሸትን በደንብ ፋብሪኬት እያደረገ በማውጣት ይታወቃል። ምንድን ነው እያሉ ያሉት? አርሚ 7 ምንድን ነው እያደረገ ያለው? እነሱ ምንድን ነው እያሉ ያሉት? ለምንድን ነው ስለዚህ አርሚ 7 ብዙ ጊዜ እየተዝረከረኩ የምናያቸው ኦህዴድ ብልጽግናዎች እናያለን? ከዚህ ጋር ተያይዞ ጀነራል ተፈራ ማሞ በትግራይ ህዝብና በአማራ ህዝብ መካከል ስለተወጠነው መልካም ግንኙነት ከሮሃ ሚዲያ ጋር ያደረጉት አለ። ይህንም እናያለን፣ የዚህኛው አካል ስለሆነ ማለት ነው። ሶስተኛው የቀድሞ የህወሓት መስራች ኢንጂነር ግደይ ዘርአጽዮን በተለይ ከጽምዶ ጋር በተያያዘ ጽምዶ ምንድን ነው የፈጠረው? አዲስ አበባ ያሉት ከትግራይ የሄዱት አርፋጅ ተደማሪዎች መደመር ሳይገባቸው ድሮ ገባን ያሉ አሁን እንዴት እንደተደመሩ ማናቃቸው አርፋጅ ተደማሪዎች ስለ ጽምዶ የሚነግሩን እና የድሮ እንዳልኳችሁ ኢንጂነር ግደይ ዘርአጽዮን ደግሞ ስለሱ የሚሉን ነገር አለ። ይሄ ሶስቱም ከጽምዶ ጋር የተያያዘ ነው። የአርሚ 7 የጀነራል ተፈራ ማሞና የግደይ ዘርአጽዮን የኢንጂነር ግደይ ዘርአጽዮን የጽምዶ ጉዳይ ላይ መሰረት አድርገን እናያቸዋለን። ይሄ ህዝብ ምንድን ነው መሆን ያለበት? ለምንድን ነው እየተዝረከረከ ያለው የብልጽግና መንግስት? ሁለተኛው ፓርት እነዚህ የብልጽግና የ4 ኪሎ ቤተ መንግስት የሳሎን ቤት ድመቶች እንበላቸው ውሾች እንበላቸው ሲዝረከረኩ እናያለን። ዘሪሁን ተሾመ የሚባል አይዶኖ ማን እንደረገመው አላውቅም። በጣም የተማረ ከነዚህ አዲስ አበባ ዩኒቨርሲቲ ውስጥ በፍልስፍና መምህርነታቸው ከሚታወቁ ትልልቅ ሰዎች በንግግሩ ማደንቀው በእውቀቱ አንቱ የተባለ በ27 ዓመት ኢህአዴግ የልማትና የዲሞክራሲ ጉዞ ውስጥ ዋናው የልማታዊ ዲሞክራሲ ተንታኝ በምሁርነቱ ተንታኝ እንበለው አሁን ካየነው ባህሪ አንጻር እንደገና አሽቃባጭ ብለን እንወስደው እንችላለን። ምን እያለ ነው ያለው? ከዛ ኬሪያ ወጣ እየተዝረከረከች ነው። ጦርነት ነው ትግራይ ላይ ጦርነት ይከፈት እያለች ነው ያለችው ኬሪያ። አሁን ጠቅላይ ሚኒስትሩስ ምን እያለ ነው ያለው? እነሱ ብልጽግና ከጠፋ ኢትዮጵያ ትጠፋለች፣ ብልጽግና ከጠፋ መጀመሪያ የሚጎዳው የትግራይ ህዝብ ነው እያሉ እየነገሩ ነው። ብልጽግና ደግሞ ምን እያለ እንደሆነ እንነግራችኋለን። ስለዚህ መሰረት አድርገን ከመጀመሪያው ስንጀምር ለምንድን ነው አርሚ 7 በድሮን ተመታ እያሉ ሊነግሩን እየሞከሩ ያሉት? ምን ሆነው ነው? አርሚ 7 በድሮን ተመቷል ወይ? አሁን ለምንድን ነው? ታስታውሳላችሁ ከትግራይ የሄዱት አርፋጅ ተደማሪዎች በክህደትና በከርሳምነት ምንም ሊመጥናቸው የሚችል ካህዲ የሌላቸው እነዚህ አዲስ አበባ ከትግራይ ተጠርገው አዲስ አበባ ከሄዱ በኋላ አርሚ 7 ለማፍረስ ሱዳን ድረስ ሄደዋል። ከሱዳን መንግስት ከአልቡርሃን ጋር ተነጋግረዋል። አፍንጫችሁን ላሱ ተብለው ነው የተመለሱት። ከነዛ ከሄዱት ውስጥ አርሚ 7 አግኝተን ልናናግራቸው እንፈልጋለን ብለው ወደ ከ300 ሚሊዮን ብር በላይ መድበው አርሚ 7 ለማፍረስ ያላረጉት ጥረት የለም። አርሚ 7 ማለት የኦህዴድ ብልጽግና ዳማከሴ ማለት ነው። ሲያስነጥሳቸው መድኃኒታቸው እሱ ነው። እሱን ስታነሳ
ጉንፋናቸው ሁሉ ይለቃቸዋል፣ ያዝረከርካቸዋል። አርሚ ሰባን ለማፍረስ የሄዱበት ርቀት የሚገርም ነው። ከዛ አልፈርስ ሲላቸው ከአርኤስኤፍ ከጀነራል ዳጋሎ ጋር ሆነው በጀነራል ዳጋሎ ድሮን አርሚ ሰባን እየመቱ ሊያጠፉ ሞከሩ። የአርኤስኤፍ የያዘው ግዛት አካባቢ የተነሱ ድሮኖች አርሚ ሰባ እንዲመቱ ሞከሩ፣ አልቻለም። ከዛ የአልቡርሃንን ሰራዊት የኢትዮጵያ መከላከያ ሰራዊት ይሄ የኢትዮጵያ የኦህዴድ ብልጽግና እኔ መንግስት ነኝ እያለ የሚውል የዓለም መጫወቻ የሆነ ስርዓት የዩናይትድ አረብ ኤምሬትስ ተላላኪና ገረድ ሆኖ የሱዳንን ህዝብ ሰላም በመበጥበጥ በብዛት ዓለም አቀፍ ተቋማት እየዘረዘሩት ያለ ፀሐይ የመታው ሀቅ ነው። ወታደሮቹን አስገብቶ ከአርኤስኤፍ ሰራዊት ጋር ሆኖ የአልቡርሃንን ሰራዊት እየመታ አርሚ ሰባ ወዳለበት ገብቶ አርሚ ሰባን ለማጥቃት ነው የሞከረው። አርሚ ሰባ ደግሞ የህፃናት ስብስብ ስላልሆነ የሰነፎች የገልቶች የዓላማ ቢሶች ስብስብ ስላልሆነ እሱን ሊመታ የመጣ ማንም ይሁን ማንም ከፈለገው አጋል ጋር ተጣምሮ አፍንጫውን ሊለው ግድ ነው። ስለዚህ አንተ ከአርኤስኤፍ ጋር ሆነ የህዝቡን ሁሉና ለማረጋገጥ እየታገለ ያለን አርሚ ሰባ ካልመታው ብለህ ስለት ስትገባ አርሚ ሰባ ከአልቡርሃን ጋር ሙሉ 32 ጥርስህን ቢያረግፍህ ምን ችግር አለ? አንተ የሰው ዳር ድንበር ዘለህ ገብተህ ዓለም አቀፍ የሀገር ሉዓላዊነትን ደፍረህ መንግስታዊ ሽፍታ ሆነ ሱዳንን እያፈረስክ እየዋልክ እኔ ለህልውናዬ ከሱዳን ጋር ሆኜ ህልውናዬን መጠበቅ የት ላይ ነው ነው? ስለዚህ አርሚ ሰብአ የራስ ምታታችሁ ስለሆነ በቤኒሻንጉል በኩል በጣም የሚገርመው ማለት ነው 12 አርሚ ነበር የተሰልፈው በቤኒሻንጉል የአርኤስኤፍ እና የብልጽግና ሰራዊት አንድ ላይ እመኑኝም አትመኑኝም 12 አርሚው ወይ በቴሌግራም ወይ ምናምን አይታችሁት ሊሆን ይችላል። የሰው ልጅ እንደ ቅጠል የረገፈበት እንደዚህ አይነት ምስል ነው ያቻላል። 12 አርሚ አፈር ድሜ ነው የበላው። ከዛ ከወለጋ በኩል ሊረዳ እየመጣ የነበረ አንድ አርሚ ኦላ መንገድ ላይ ጠብቆ አፈር ድሜ ነው የበላው። ስለዚህ ኦላ መንገድ ላይ ጠብቆ አንዱን አርሚ ሲቀጠቅጠው አርሚ ሰብአ ናቸው እያሰለጠኑ እንደዚህ በቆረጣ ያልተቻሉት አርሚ ሰብአ ናቸው እያሰለጠኗቸው ያላችሁ። ኦላ አፍንጫህን ሲለ አርሚ ሰብአ ነው። የአልቡርሃን ሰራዊት አፍንጫህን ሲለ ህወሓት ነው፣ ቲዲኤፍ ነው። ፋኖ ሱሪን አስወልቆ ሲገርፍህ ቲዲኤፍ ነው፣ ህወሓት ነው። ስለዚህ ተኝታችሁ እስክትነቁ ድረስ ሌሊቱ ሙሉ ያገላበጣችሁ የሚያድር መንፈስ ቢኖር ህወሓትና ቲዲኤፍ ነው። አርሚ ሰብአ ቲዲኤፍ ነው። ስለዚህ ቲዲኤፍ ሲነሳ ትዝረከረካለህ፣ አርሚ ሰብአ ሲነሳ ትዝረከረካለህ፣ ህወሓት ስትነሳ ትዝረከረካለህ። ራስህ ያመጣኸው ጣጣ ነው። የብልጽግና የኦህዴድ የሰካራም ስብስብ እና ከዚህ ከትግራይ የሄዱ ነውረኞች ተሰብስባችሁ የፈበረካችሁት ውሸት ነው። አርሚ ሰብአ ጫፉን የነካው ሰው የለም፣ ቦታው ላይ ነው ያለው። ግን ከዚህ በላይ ገና ያዝረከረካችኋል። የሚገርመው ከዩናይትድ አረብ ኤምሬትስ በኦህዴድ ብልጽግና በዚህ አሸባሪ መንግስታዊ መዋቅር በኩል ለአርኤስኤፍ የተሰጡ 280 መኪኖች በጅቡቲ ገብተው በአዲስ አበባ አልፈው አሶሳ ኩምሩክ የገቡት በሱዳንና በኢትዮጵያ መካከል ባለው የኩምሩክ ድልድይ 280 ዘርግፎት ነው የሸሸው። የኢትዮጵያ ሰራዊት በለው አርኤስኤፍ በለው። ይሄ ዓላማ የሌለው የዝርክርኮች ስብስብ በዚህ ልክ ነው የተዝረከረከው። 280 መኪና ነው። ግማሹ ወደ
ቤኒሻንጉል ጉሙዝ ነው ወደ አሶሳ ነው የሸሸው። ግማሹ ወደ ደቡብ ሱዳን የሸሸው። የሱዳን ጀነራሎች የአልቡርሃን ጀነራሎች አርኤስኤፍ ያለበት ቦታ ድረስ መጥተን ገና እናጠፋዋለን ያሉ ነው። ኢትዮጵያ ውስጥ ካለ ገና ይገቡልሃል አንተ ዝርክርክ መንግስትና ስርዓት የተዝረከረከ ሰራዊት ይዘህ ስትፎክር ደግሞ ትውላለህ። ምን አርጋ አንተ የሚያሳብዱ በጣም የሚያሳፍረው ነገር ኢትዮጵያ ውስጥ ከትግራይ ከሄዱት ዝርክርኮች ውጭ ይህን ስርዓት የሚደግፍ አንድም ሰው የለም። አንድም ከነዚህ ከትግራይ ከሄዱ የብልግና ጥጎች ውጭ ማንም የሚደግፈው የለም። ስለዚህ አርሚ 70 የሚያዝረከርካቸው ስለተደበደቡ ነው። 12 አርሚ ዱቄት ስለሆነባቸው ነው። 2 እዝ ሙሉ ማለት ከዛ 280 መኪና አርሚ 70 አድርጎት ከሆነ ደስታውን አልችለውም። አርጎታል አላረገውም ሌላ ጉዳይ ሆኖ፣ አርጎት ከሆነ ግን 280 ፓትሮልስ ከዩናይትድ አረብ ኤሚሬትስ ተዝረክርከው የመጡ ላፍ ነው ያደረጓቸው። ይሄ ነው የሚያዝረከርክ ሌላ አይደለም። ከዛ ከወለጋ ስትዝረከረክ ኦላ ጠብቆ ዱቄት አረገ እና እንዳንተ አይነቱ ዝርክርክ ወሮበላ ነፍሰ በላ መንግስት እንደፈለክ እንድትፈነጭ ማን ይፈቅድልሃል? ይሄ የጥምረቱ መጠናከርና እድሜህን እንደሚያሳጥር ስለገባ ነው የምትዝረከረከው። ጀነራል ተፈራ ማሞ ነግሯል። ከሮሃ ሚዲያ ጋር በነበረው ቆይታ ሰምታችሁት ከሆነ ምንድን ነው ያለው? በአማራና በትግራይ ህዝብ መካከል ችግር ቢኖር እንኳ በሰላምና በሰላም ነው መፍታት ያለብን። ይሄ ካሁን በፊት የተደረገው ነገር መደገም የለበትም። ምክንያቱም ይሄ ስርዓት ለትግራይና ለአማራ ህዝብ ቁጥር 1 የህልውና አደጋ ስለሆነ ለሁለት ተጣምረን ዱቄት ልናደርገው ነው የሚገባው። ምክንያቱም ቁጥር 1 የትግራይ ህዝብ ጠላት ነው፣ ቁጥር 1 የአማራ ህዝብ ጠላት ነው። የአማራ ህዝብ የህልውና ትግል ነው እያደረገ ያለው። የትግራይ ህዝብ የህልውና ትግል እያደረገ ነው። ቁራጭ መሬት በአማራና በትግራይ ህዝብ መካከል ለመጣላት ምክንያት ሊሆን አይገባም ነው ያለው። ችግር እንኳ ቢኖር ስንዝር መሬትም ችግር ቢኖር ችግር የለውም፣ ቁጭ ብለን እናወራዋለን። የት ይሄድብናል? እሱ አይደለም አሁን አጀንዳው። የአማራና የትግራይ ህዝብ ህልውናው ጥያቄ ላይ ስለገባ ይሄ በከተ መንግስት እድሜውን ልናሳጥረው ነው የሚገባው። የአማራን ህዝብ እየቀጠቀጠ ያለ የትግራይን ህዝብ ሞት እያቀላጠፈ ያለ የብልግና ጥግ ነው። እንደው ምንድን ያለው ሰራዊቱ በየመንገዱ እየቀጠቀጥ ነው ያለው። ሰምታችሁት ከሆነ ቆስሎ ትተውት ሲሄዱ በኢትዮጵያ አምላክ ትታችሁኛ አትሄዱ እያለ ትተውት የሚሸሹ አመራሮች ነው ያሉት። ትተውት የሚሸሽ ጓድ ነው ያለው። ስለዚህ ምን አለ? አማራ አካባቢ ያለ ለዚህ ነፍሰ በላ መንግስት የምትደግፍ ማንም ሁን ማንም እጅን ሰብስብ። ከቻልክ ከፋኖ ጋር ተቀላቀል፣ ካልቻልክ ከዚህ መንግስት ጋር ተጠግቶ ከማሸርገድ እጅህን ሰብስብ። ካለዛ የሚመጣው ዱላ ግን አደገኛ ነው ብለዋል። ይሄን የምትሰማ ካለ ይሄ ነው የሱ መልእክት። ከዛ ደስ ያለ ነገር የሰማሁት ምንድነው? በኢትዮጵያ የመከላከያ ሰራዊት ከፍተኛ አመራሮች ይሄን ስርዓት ለመጣል ከኛ ጋር የጀመሩት ጥሩ ግንኙነት አለ። ይሄን አጠናክረው መቀጠል አለባቸው። ከውስጡ እየበሰበሰ መሆኑን ማሳያ ነው ይሄ። ለምሳሌ ፊልድ ማርሻል ብርሃኑ ጁላ ታስታውስ እንደሆነ ይቺ ሀገር ራሷን መከላከል የማትችል ደካማ አገር ሆናለች። የውስጥ ሰላም የሌላት፣ ልማት የሌላት፣ ጦርነት የበዛባት፣ ኢኮኖሚዋ የደቀቀ አገር ሆናለች ያለ በምክንያት ነው። ይሄን ካልኩ በኋላ አስቡ። ጀነራል ተፈራ ማሞ ጽምዶ ነው የሚያስፈልገን። ይሄን ወሮ በላ መንግስት ልናጠፋው ከሆነ በጽምዶ ነው ልናጠፋው የምንችለው። ምክንያቱም የሁለቱም ህዝቦች የህልውና አደጋ ዘኦልኒ ብልጽግና ነው። ከሱ ጋር የተገረዱና ይሄ ስርዓት ናቸው ቁጥር 1። እነዚህ ከትግራይ የሄዱ አርፋጅ ተደማሪዎች
የአማራ ህዝብም የትግራይ ህዝብም ቁጥር አንድ ጠላቶች ናቸው። የአማራ ህዝብ መከራና ስቃይ እንዲጨምር እያማከሩ የሚውሉ፣ የትግራይ ህዝብ መከራ እንዲቀጥል እያማከሩ የሚውሉ፣ በሚያሳፍር መልኩ እንደገና ብልጽግና ከወደቀ የትግራይ ህዝብ ነው የሚጎዳው እያሉ የሚዝረከረኩ ባለጌዎች እነዚህ በሙሉ ተሰብስበው ቁጥር አንድ የትግራይ ህዝብና የአማራ ህዝብ ጠላቶች ናቸው እያለ ነው ያለው። ይሄን በማጠናከር ረገድ የድሮ የህወሓት መስራች ኢንጂነር ግደይ ዘርአጽዮን ባይዘወይ እኔ ትንሽ ያነበብኩት ስለዚህ ሰው መጀመሪያ ከህወሓት ያው በሐሳብ ልዩነት ነው የወጣው። ሲወጣ ግን በቃ ማለት ምንም ሊያደርጉት አልቻሉ፣ አልተስማሙ። ሰው መውጣት ነው የፈለገው። ሰው መለስ ሲገልጸው የኢንጂነር ግደይ ዘርአጽዮን መውጣት የህወሓት አንደኛው እግር እንደ መቆረጥ ነው የሚቆጠረው። ሉክ እሱ ሲወጣ አንድ እግራችን እንደተቆረጠ ነው የምንቆጥረው። ምን ያክል አስፈላጊ ሰው እንደነበረ የፈለገ በሐሳብ ቢለያየው እንኳ እንዴት አድርጎ ሪስፔክት እንዳደረገው አስቡ። መለስ ለግደይ ዘርአጽዮን የሰጠው ዋጋ የዛ የህወሓት የሚባል ድርጅት ሁለት እግር ቢኖረው አንድ ሰው እንደ አንድ እግር አድርገህ መቁጠር። እኔ እንደ አንድ እግር አድርጌ ነው ያገኘሁት። አሁንም ሰምታችሁት ከሆነ ከህወሓት ጋር ከተለያየ በጣም ረጅም ጊዜ ሆኖታል። የታገለበትን ዓላማውን የማያራክስ ልዩነት ካለው በስርዓት የሚገልጽ ሰው ሆኖ ነው ያገኘሁት። ምን እንዳለ ሰምታችሁት ከሆነ ህወሓት ከኤርትራ ህዝብ ጋር ጽምዶ በመፍጠሩ በትግራይ ላይ ሊመጣ የነበረውን ጦርነት ነው ያስቀረው። ጽምዶው በጣም ልክና ልክ ነበረ። ሲጀመር በኤርትራና በትግራይ ህዝብ መካከል የሚያጣላ ነገር ቢኖር እንኳ በስምምነት ሊፈታ የሚገባው ነው። የኤርትራና የትግራይ ህዝብ ወንድማማች ህዝብ እኮ ነው፣ አንድ ህዝብ እኮ ነው። ዛሬ ቶሎ ብሎ የተጣመሩት መጀመሪያውንም ያ ጉዳይ የሚያጣላ ስላልነበረ በቀላሉ ሊፈታ የሚችል ስለነበረ ነው። ሰው ጽምዶ በኤርትራ ህዝብና በትግራይ ህዝብ መካከል ልክ ነው፣ ወንድማማች ህዝብ ነው። በትግራይ ላይ ሊመጣ የነበረውን አደገኛ ጦርነት ያስቀረ ነው። ይሄን ያልነው እኮ እኛ ምን አንደ አባታችን ኢንጂነር ግደይ ዘርአጽዮንም ይሄን ያለው ሁለት ህዝብ በመገናኘቱ ጦርነት ይቀራል እንጂ ጦርነት ሲቀጥል የትም ዓለም ታይቶ አይታወቅም። ከዛ ምንድነው ያለው? ይሄ መንግስት በምንም መመዘኛ የሰላም ሽታ የለውም። በመለፍለፍ የሚመጣ ሰላም የለም። ፈረንጆቹ እንደሚሉት አክሽን ስፒክስ ላውደር ዛን ወርድስ። ሰውየው he cannot walk the talk። ያወራውን ነገር ግን አይተገብርም። ስለዚህ በወር የሚመጣ ሰላም የለም። እኛ ሰላም ወዳዶች ነን፣ እጃችሁን ስጡ፣ እንደዚህ ብሉ፣ እጃችንን ዘርግታ ፌክ። በታሪኩ የኦህዴድ ብልጽግና በ5 ደቂቃዎች ልዩነት በመዋሸት የሚታወቅ ነው፣ በመዝረክረክ የሚታወቅ ነው። አንድም ቀን ተሳስቶ እውነት ተናግሮ አያውቅም። ትናንት ከተናገረው ጋር ዛሬ የሚናገረው ኮንሲስተንት ሆኖ አያውቅም። ከ5 ደቂቃ በፊት ያወራውና ከ5 ደቂቃ በኋላ የሚያወራው አንድ አይነት ሆኖ አያውቅም። ስለዚህ ይህ ስርዓት የሰላም ሽታ የለውም። አገሪቱን መቀመቅ ነው ያስገባት። ሁል ጊዜ የሚያስበው ጉልበት ብቻ ነው። ፕሮጀክቶችን ዘግተን እንደፋችኋለን፣ የልማት ስራዎችን ዘግተን እንገዳደዳለን። ጦርነትና ጉልበት ብቻ የሚታየው አይታችሁ ከሆነ ምሳሌው ሳይቀር ለህወሓት ባለፈው ምንድን ያላት መጥረቢያ እንጨቱ ሻዕቢያ እንጨቱን የያዘው ማን እንደሆነ አላውቅም፣ አልነገረኝም። ሲጀመር መጥረቢያ እንጨትና እጅ የመናበብ ተምሳሌትነት ነው። እሱ ሳይገባው ነው የሚዝረከረከው። ዝም ብሎ መጥረቢያ ከእንጨት ጋር ሲዋሃድ
እጅ ሲይዘው መቁረጥ የሚፈልገውን ነገር በአግባቡ ይቆርጣል ማለት ነው። ስለዚህ መጥረቢያ አንድ ነው፣ እንጨት ሌላ ነው፣ እጅ ሌላ ነው። እነዚህ ሲዋሃዱ ጥምረት ሲፈጥሩ ጽምዶ ሲሆን ኢትዮጵያ ውስጥ የተተከለውን ይሄ የብልግና ጥግ የሆነ ስርዓት አሳምሮ መቁረጥ ይችላል። ስለዚህ የእንጨቱ የመጥረቢያውና የእጁ ጉዳይ የጽምዶ ጉዳይ ነው። መቁረጡ ግን አይቀርም። ስለዚህ እንደዚህ አይነት ጽምዶ ያስፈልጋል። የአማራ ህዝብ እየሞተ ነው። የኦሮሚያ ህዝብ እየሞተ ነው። ታጣቂዎች ሀገሪቱ ውስጥ እንደ አሸን ፈልተዋል። በኒሻንጉል ላይ ያለ፣ ጋምቤላ ላይ ያለ፣ ሶማሌ ላይ ያለ፣ አሩሲ ላይ ያለ፣ አፋር አለ፣ አማራ አለ፣ አስብ፣ ትግራይ አለ። ይህን ሁሉ ኮምፐንሴት በቃ ማስታረቅ አይችልም። ይሄ ስርዓት የበከተ ስርዓት ነው።